መብርሃን ከየት ፈተና ወጣለች? መብርሃን እሱ የት አካባቢ መሰል ባለፈ የሄድነው ስልክ አምባ እዛ አካባቢ ነበረ እና እንደ አጋጣሚ ለግዳጅ ወጣንና ሳናቅ ተከበብን። ትንሽ ሰው ነበርን። ሳናቅ ስንከበብ ማለት ያው ታክሱ ሲሆን በይዘ ብትሞትም እንትን አይለ ለምን የምታስበው ነገር አለ ከኋላ በይዘ ወታደር ሰው በምን ያየዋል መሰል ወደ ውትድርና ስትገባ ሰዎች ዛሬ መንገድ ላይ ወታደርን እየገላመጡ ምን እያሉ ይሄዳሉ። ዛሬ እኛ እዚህ ጋር የመቀመጣችን ነው በመጀመሪያው ምክንያት ወታደር ለምን በቃ እዛ ጋር ብትሞትም ከኋላ ያለውን ህዝብ ታድነዋል። እዛ ጋር የነበረው ከኛ ጀርባ የነበረው የአማራ ብሔረሰብ አለ፣ የኦሮሞ ብሔረሰብ አለ ማለት የተቀላቀለ ህዝብ ነው ያለው። እኔ በነፍስ እያለሁ ሸሽቼ ካለፉኝ እዚህ ጋር ያለው ትውልድ እዚህ ጋር ያለው ብሔረሰብ ያልቃል። መሞት አለብኝ፣ ማስቆም አለብኝ፣ መግደልም አለብኝ። ወሰንን፣ ገባን፣ በርቱ ተባባልን። አንድ ፋንታውን የሚባል የቴኳንዶ አሰልጣኝ ነበረ። አላዩ በላይ ነው የሚባል ጓደኛ ነበረ። እዛ ጋር የነበሩ ብዙ ልጆች ነበሩ። ባይዘ ሳላደንቀውም አላልፈው የስልክ አምባ ወረዳ ሰላምና ጸጥታ የሚሰራ ሳጅን ረፊሳ ይባላል። ብያዝ ጥይትን በእጅ ቢጨብጠው እንትን የማይለው ነገር የማይፈራው ገባን፣ እንዳትፈሩ ተባልን። ከዛ እንደ ልማዴ መጽሐፍ ቅዱሴን አወጣሁኝ፣ ዳሴ ማርያምን ሰውነቴን ቀባባው፣ አሻሸውኝ። እንደንትን ነገር ይስቁብኛል። ከኔ ጎን ምሽግ ይዞ የነበሩ ልጆች አንተ ምንድን ነው ምን አገባ? ሰውነቴን አሻሸውኝና አማተብኩኝና ተኩስ ጀመር። እያየውኝ በዚህ ጋር ጥይት ወጣ። ልብሴን ገደፍ ኮሌታው እንደዚህ በኮሌታ ሞቀኝ። ታውቃለህ ሞቃል። ከዛ ጓደኛዬ ከጎኔ የነበረውን ጓደኛዬ ናወል ይባላል። ተማርኮ ነው የገባው። እሱ ራሱ ተማርኮ ከእነሱ ጠፍቶ ነው የገባው። አንተ አንገቴ ተቆርጧል ወይ ቼክ አድርግልኝ። የመርሲ ሞቅ ማለት ነው። አንገቴ ተቆርጧል ወይ ቼክ አድርገው አልኩት። ይሄ ያስቀልዳል። ስንወጣ የራሴ ግል መሳሪያ ነበር፣ ከባድ መሳሪያ ስለነበር ግል መሳሪያ ነበር። እዚህ ከላይ ላይ ሽጉጥ ተቆረጠ በጥይት እዚህ መሀል እግሬ ላይ ጥይት በዚህ በሁለቱ እግሬ ማለት። ከዛ ጥርንፍ ይዤ ነበር ጀርባዬ ላይ፣ ጥርንፉም ተቀዳደደ። ማጅን አስብ። በዛን ሰዓት እኔ ደግሞ ከኔ ጋር የነበሩ አላዩና ፋንታውን የሚባሉት አማራ ናቸው። ቋንቋ አቁ እየተጋጠምን ያለው ከኦኔግ ጋር ማለት ልንማረክ ነው ተደርሶብን። አምላኬ ቢያንስ እኔን ሰዋኝ፣ እነዚህን ከዚህ ያውጣቸው። ለምን እነዛ እዛ ጋር ከተያዙ ቋንቋ ብዙም አይችሉም። ኦሮሚያ የሚደርስባቸው ስቃይ አስብ። ትውልዳቸው ኦሮሚያ ነው፣ ግን ቤተሰቦቻቸው እዛ ኦሮሚያ ናቸው። አማርኛ ብዙም ኦሮምኛ ብዙም አይችሉም፣ ግን የኦሮሞ ብሔረሰብ ተወላጆች ናቸው። በቃ አንድ ላይ ነው ያደግነው ምናምን። ከዛም በኋላ አምላኬ እኔን ሰዋኝ አልኩኝ። አሁን እኔን ሰዋኝ፣ እነዚህን አውጣቸው። ለምን እዛ ጋር የሚደርስብህ ስቃይ ከታስክ በኋላ የሚያደርሱብህ ስቃይ፣ አንድ በውትድርና ስለተያዝክ ትሰቃያለህ። ሁለት ደግሞ አንተ ከምን ብሔር ነህ ተብለህ ለብቻ ተለይተህ ትቀጠቀጣለህ። መላይ ምንድን ነው መድኃኒዓለም። አንተ ምን ቀን ነው? ቀኑን ታስታውሰዋለህ? 21 መሰለኝ። ቀን 21 ሐሙስ የእመቤታችን ቀን። እመቤታችንን ውዳሴ ማርያምን አሻሽተህ ውዳሴ ማርያምን ደግመህ ከዚህ ሁሉ ጥይት መብርሃን አስመለጠች።